ሰው ሲጀመር ያለ ሰው መኖር አይችልም፣ ጥገኛ ነው። የሰው ልጅ ለብቸኝነት የተፈጠረ አይደለም፣ በማህበር ነው የሚያምርበት፣ ሰው ያስፈልገዋል። እግዚአብሔር ግን መልካምነቱ ይውላቸው። አሁን እኛ ሰው ብንፈልግ ሰው ስለሚያስፈልገን ነው አይደለም? ነው ሰው ያስፈልገናል። ለምሳሌ በጣም ድንቅ እንዲው ተውት፣ ዘመድ ምናምን ይቅር፣ በጣም ድንቅ ልብስ እኮ ለመልበስ ድንቁን ልብስ የሚያይ አይን ያስፈልጋል። የሚያይ ሰው ከሌለ ምን ያደርጋል? አፍንጫ ሳይኖር ሽቱ ብትቀባ ምን ያደርግላል? ምንም የለም። እስቲ ቦግ እያሉ ሰው ባይኖር ምን ያደርግ? ጦጣው አያደንቅ? ሰው ለመደነቅም እኮ ሰው ያስፈልጋል እንዲያደንቅ ማለት ነው። እስቲ ጥሩ ደራሲ ሁኑና እንደዚህ ብሎ እያልክ ለዛፎች አንብብላቸው። ምንም የሚሰባ ጆሮ ስላለ ነው ጥሩ ተናጋሪ መሆን የሚቻለው። ስለዚህ ያለ ሰው ምንም መሆን አይቻልም። ሰው ለእኛ ያስፈልገናል እና ሰውን ቢወድ አያስደንቅም። ለሰው አስፈላጊው ስለሆነ ለወፍ ላባው፣ ለሰይፍ ሰገባው፣ ለሰው ሰው ነው ልብሱ ይላል አባ ወግሪስ ሲናገር። ለወፍ ላባው ነው ልብሱ፣ ለሰይፍ ሰገባው ነው፣ ለሰው ግን ልብሱ ሰው ነው። መከበር ይቻላል። አሁን እየሰማችሁ ነው። አሁን የዓመት በዓል መርጌቶቹ ሻቻቸውን ጠምጥበው ካባቸውን አድርገው መነሳነሳቸውን ይዘው ሲሉ ካባው ለማን ነው የሚለበሰው? የሚያይ የምዕመን አይን ስላለ። ባይኖር ምን ይላል? ብጥንግ ድርብ ብትደርብ ምን ያደርግልን? ምንም ለወንጌል ክብር ቢሆንም የሚያይ ከሌለ መታየት የለም፣ የሚሰማ ከሌለ መናገር የለም፣ የሚያሸት ከሌለ መዓዛ የለም። ሁሉም ሰው ስላለ የሚደረግ ነው። ሰውን ቢወደው ያስፈልገዋል። እግዚአብሔር ግን ችግኝ እንተክላለን። ለምን? መሬቱን እንዲጠብቁልን፣ ኦክስጅናቸው ስለሚጠቅመን፣ አፈር እንዳይሸረሸር ስለሚጠቅሙን፣ መድኃኒት ስለሚቀመምባቸው። እግዚአብሔር ችግኝ ሲተክል ግን ምን ሊያደርግልን? መልካም ነው እግዚአብሔር የሚባለው። ምንም ሳይፈልግ እግዚአብሔር ብቻዬን ልኑር እስኪ በቃ ቢል ምን ይጎልበታል? አመስጋኝ አይፈልግ፣ ባህሪው ምስጉን ነው። እኛ ምስጋና የምንፈልግበት ምክንያት ባህሪያችን የተነቀፈ ስለሆነ ነው። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። አንድ ሰው ቅዱስ እየሆነ ሲሄድ ምስጋና ለምን እንደሚያስጠላው ታውቃላችሁ? ምስጉን የሆነውን የእግዚአብሔርን መልክ እየመሰላት ስለሚሄድ ነው። እግዚአብሔር በባህሪው ምስጋና የሚያስፈልገው አይደለም። ለምን? ምስጉን ነው። የሰው ልጅ እየበቃ ሲሄድ ምን ይሆናል? ብፁዕ ይሆናል። ብፁዕ ማለት ንዑድ ክቡር ዘተንዕደ ነው፣ የተከበረ ክቡር ነው። ስለዚህ አንተ አታከብረው ራሱ ክቡር ስለሆነ። ቅዱሳን እየበቁ ሲሆዱ ምስጋና ውዳሴ ከንቱ የሚያስጠላቸው ክቡር ስለሆኑ ነው። ለብርሃን አታበራለትማ፣ ለሽቱ ሽቱ አትረጨውም፣ እሳትን አታነድለትም፣ ሙቀት አትጨምርለትም፣ በረዶን ቅዝቃዜ አይጨመርለትም፣ ለክቡር ክብር አይጨመርለትም። ክብር ስለሌለው ነው ሰው ክብር የሚፈልግ። ክብር የሚፈልግ ሰው ክብር የሌለው ነው። ወደ ጉዳያችን ስንሄድሳ እግዚአብሔር ግን መልካም ነው። ለምን? ሰላም አያስፈልገው? ሰላም ነው። የሚያፈቅረው አይፈልግ? ፍቅር ነው። የሚያመሰግነው አይፈልግ? ምስጉን ነው። የሚሰጠው አይፈልግ? ባለጸጋ ነው። የሚፈርድለት አይፈልግ? ዳኛ ነው። የሚያስታምመው አይፈልግ? ሕይወት ነው። እግዚአብሔር ምንም ሳይፈልግ ብቻዬን ልኑር፣ ለእኔ ምን ያስፈልገኛል? አንዳንድ ሰው ሲኮራ አይታችሁኛል? ሲኮራ አይታችሁታ? ምንድን ነው የሚለው? ምንህ እንደሆንኩ ታውቃለህ ግን ኩንት ተኮር የሚለው እስኪ ከኔ ተለይተህ ሞክረው። እንደዚህ የሚለው አስፈላጊ ነኝ ብለው እና እኔ ለአንተ ብዬ ነው፣ እኔ ሁሉን ማድረግ እችላለሁ፣ ብቻዬን መኖር እችላለሁ። የምታየው ነው ሁሉ አለኝ፣ እነ እንትና አብሬ ሄደ ኑር እያሉኝ ነው፣ ተቻው ነው፣ እኔ አንተን ስለመረጥኩ ነው፣ ለአንተ ብዬ ነው፣ ስለምታሳዝነኝ ነው ይላል። ይመጻደቃል። እኔ በራሴ መቆም የምችል ሰው ነኝ ይላል። እግዚአብሔር ግን ምንም ሳይፈልግ ዓለምን መፍጠሩ መልካም ነው። እስቲ እግዚአብሔር መልካም ነው በሉ። ምንም ሳይፈልግ ነው። ምንም ሳይፈልግ ዓለምን መፍጠሩ ሁሉን ሁሉ ሲሆን እሱ
ምንም የሚፈልገው ሳይኖር አይ ይሄንን ነገርማ የእኔ መልካምነትማ ልፍጠርና ለፍጥረት ልስጠው ማለቱ ይሄ እግዚአብሔር መልካም ስለሆነ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር መልካም ነው። ሁለተኛስ እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። መጽሐፍ የመልካም ነገሮች ምንጭ ነው እግዚአብሔር። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ኩሉ ሰናይ ዘገብረ በጊዜሁ፣ እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር የመልካም ነገሮችን ሁሉ የፈጠረ ነው። መልካሙ ሁሉ የእግዚአብሔር ነው፣ ክፉ ሁሉ የዲያብሎስ ነው። እግዚአብሔር መልካም ነው። በመልካምነቱ ነው መልካም ነገሮችን የፈጠራቸው። ፍጥረት የመልካምነቱ ምንጭ ነው። ከዚያ ውስጥ መካከል ለሰው ልጅ ያደረገው የፍጥረት እንክብካቤ፣ በፍጥረት ጊዜ ለጥቃቅን እንስሳት የሰጣቸው ጥበብ፣ ለቀበሮ ብልህነትን፣ ለርግብ ደግነትን፣ ከጠላቶቻቸው እንዴት እንደሚያመልጡበትን ነገር፣ ለሚዳቆ ፍጥነትን ሰጥቷታል። ፍጥነትን ባይሰጣት አንበሳን ሩጣ አታመልጠውም። ላይጥ ጉድጓድ በቆፈርን ሰጥቷታል። ባይሰጣት ከድመት እንዴት ብላ ታመልጥ ነበር? ጉድጓዷን ቆፍራ እኮ ነው። እንዲሁም የገጠሩ ሰው ሲተርት እኛም አውቀናል ጉድጓድ ምሰናል አለች ነው የሚባለው። ከጉድጓዷ ሁና እኮ ነው ድመት ላይ የምትቀልደው እያለች ያርጋችሁ። አይጥን የሚጠብቅ አምላክ አይገርማችሁም? ይህ እኮ መልካም ጉድጓድ መቆፈርን ማን ዩኒቨርሲቲ ነው የተመረቀችው? እግዚአብሔር እኮ ነው ያስተማራት። አይጥ እንዴት እንደምትጠበቅ የሚያስብ እንደሱ ያለ ማልከምናል። እውነቴን እኮ የምነግራችሁ ሰውን ቢጠብቅ አይደንቀኝም። አይጥ ሆይ ጉድጓድሽን ቆፍረሽ ድመት ስትመጣብሽ አምልጭ ብሎ ጥበብ የሚሰጥ አምላክ እሱ እግዚአብሔር ነው። አሁን እዚህኛ ውዳሴ ማርያም ስናደርስ ማታ ማታ ከሰዓት በዚህ በዛፉ ላይ ጠልጠል የሚሉ የሆኑ እንደ ዛፍ ላይ የሚወጡ ነገሮች አሉ፣ እንደ ድመት የሚመስሉ አይታችኋቸዋል? አዎ። አሁን ለእነሱ ደግሞ ምን የሰጣቸው ለምንድን ነው? እነ ውሻን እንዲያመልጡ ነው። ለእነዚህ ዛፍ መውጣትን፣ ለወፎች እሳ መብረርን ቢሽከረከሩ ኑሮ እባቡ ተምዘግዝጎ ይወጣቸዋል። እባቡ ደግሞ መብረር አይችልም። ለወፎቹ መብረርን ሰጣቸው። እንዲህ ግርማል። ለፍልፈሉ ጉድጓድ መማስን፣ ለሽኮኮዎቹ ዛፍ ውስጥ መሆኑን፣ ለኤሊ ሰውነቷን ሽፋን አድርጎ ፍጥረትን ሁሉ አድርጎ የሚንከባከባቸው ከቃሉ ጋር ናችሁ። ላርጃኖ ራሱ አይታችሁታል። በዚህ ፍርሃትን ሰጥቶታል። ይህም እኮ ሀብት ነው። አርጃኖ ፈሪ ነው። ፈሪ አድርጎት ሲገማሸር እንግዲያ እኮ ጅራቱ አይጣል፣ ግን ፍርሃት ለቆበታል። እንደዚያ ቢሆን ኑሮ እኮ የጣና ገዳም መነኩሴ አልቆ ነበረ። አዲያ ኮሽ ሲል ፍርሃቱ መከራ ነው። ፍርሃትን ለሱም ሰጠው። እሱ ደግሞ በፍርሃቱ ነው የሚኖር። ፍርሃትም አንድ ዘበኛ ነው። ለአርጃኖ ይጠቅመዋል። እስቲ እግዚአብሔር መልካም ነው በሉ። አሁን እነዚህ ሁሉ ምን ሊያደርጉለት ነው? እኔ እኮ የሚገርመኝ እኮ እሱ ነው። እንዲሁ ሌላው ይቅር፣ አይጥ እኮ የምታጠፈውን ጥፋት አሁን መጽሐፍ ቅዱስ ትበላለች። እሷ መጣ የራሱን መጽሐፍ ሰማይና ምድር ያልፋል ቃል አያልፍም ያለውን መጽሐፍ ሄዳ እየበላች እሷን ይጠብቃል። እንዲህ አይገርማችሁም? ለጉንዳን ጉልበትን ሰጥቶ ጥበባቸውን አድርጎ ክረምት እንደዚህ አድርጎ ክረምት በጋ ሸክፎ ክረምት እንዲህ አይምሮ የላቸው እንዴት አድርጎ ነው የሚመግባቸው? አንተ ሰነፍ እኔ ነገሌ አያስተምረኝም አትበል። የምትታበይ ከሆነ እግዚአብሔር እንኳን ሰውን ጉንዳንን መምህር አድርጎ ይሾምብሃል ብሏል ቅዱስ ዮሐንስ አፈወርቅ። ጉንዳን ለሰው ልጅ መምህር ነው። አንተ ታካች ሂድና ጥበብን ከገብረ ጉንዳን ተማር ብሏል ሰሎሞን። ምግባቸውን በበጋ ያከማቻሉ። አንበጣውን ስታዩት መሪነትን ከአንበጣ ተማሩ ተብለን ተነግሮናል። አንበጣ በምንድን የሚመራ? በአንድ አውራ ነው የሚመራ። በአንድ ዝም ብሎ በመንጋው ነው የሚመራ። አይለያይም። በፉጨት በድምፅ እየተመሩ ይሄዳሉ አንበጦቹ። ይህ በክርስቶስ ቃል የሚመሩ አንድ የሚሆኑ ምዕመናን ናቸው እነዚህ። አንበጣ እንደ ንብ አውራ የለውም። ዝም ብሎ ምንድን ነው የሚሆነው? በድምፅ ነው የሚመራው። በመንጋው ነው።
በህብረት የሚኖሩ አለቃቸው ክርስቶስን ብቻ የሚያደርጉ የዚያ ምሳሌ ነው። እግዚአብሔር ምንድን ነው አላችሁኝ? ንገሩኝ እንጂ ለምን እንደነዚህ ፍጥረቶች ሁሉ ምን ማድረጉ? እንክብካቤን ማድረጉ፣ የማይጠቅሙትን ፍጥረቶች መፍጠሩ፣ አይጡ፣ ጉርጡ፣ ቅንዱ። አሁን እንግዲህ ክረምት የማይፈላ ትል የለም። ያ ሁሉ መፍጠሩ እግዚአብሔር መልካም ነው።